እሺ ከአማራዎቹ እኔ ጋር ገና ሲጀምሩ አሁን ከህዝብ ጋር ካስተዋወቅኳቸው እኔ ጋር ከህዝብ ጋር በደንብ መድረኬን ከተጠቀሙ ብዬ ማስባቸው ያኔ ሲመጡ ጀምሮ ስለማውቃቸው ገና ሲመጡ 1500 ፎሎወር ምናምን ነበራቸው። ዋና አማራዎች አኪላ አስታውሳለሁ። አኪላ የ5 ዓመት ሲመጣ በቃ በጣም ምንም ወጥ አቋም ይዞ አኪላን ካወቅኩት ጊዜ ጀምሮ አቋሙ ሲዋዥቅ አይቼው አላውቅም። ሀሳቡ ትክክል ነው አይደለም እያልኩ አይደለም፣ ግን በሚያወራው ነገር ላይ ኮንሲስተንሲ ያለው ግን እኔ ችግሩ እኮ አማራ እናግዛለን ብለው ኮምፕሊትሊ አማራን ነው ሲወቅጡ የሚውሉት። አንዱን የፋኖ አለቃ ይረግጡና ነገ ደግሞ የሆነውን ይረግጣሉ። ሙሉ ያለው ያ ነው። እኔ ያልገባኝ እሱ ነው። አሁን ለምሳሌ አንተ ለምታግዘው አንድም አሁን የሳሚ የምትለው የራሱን ብሔር ታጋዮች ሲሰድብ ሲያንጓጥ ምናምን እርግጠኛ ነኝ አትሰማው። ይተቻል። ቲፒኤልኤፍን ይተቻል። ቲፒኤልኤፍን ይተቻል። በደንብ ይተቻል። በቃ ሊበራል ነው፣ ለሀቅ የሚቆም ነው። በቃ የትግራይን ጥቅም ያስከብራል። ግን ለትግራይ የሚበጃትን ነገር በአግባቡ በእውቀት ይተነተናል። ኦኬ። ግን እዚህ ጋር እኮ ኮምፕሊትሊ ከአንድ ከሁለት ሰዎች በስተቀር ዋና አማራዎች ሰው ነው የሚሉት ታጋይ የላቸው። ኮንፊውዝ ዋና አማራዎች ትላለህ። እንዳልኩ ሀሳቡ ትክክል ነው እያልኩ ግን ያው ሲተነትኑ አንተ ቤት ሲገቡ የሚያሳዩት ነገር ጥሩ ነው። ዋና አማራዎች በቃ እኔ ጋር ከመጡበት የዛሬ ከመጀመሪያ ሲንስ ዴዋን ሳቃቸው ጀምሮ አብዛኛውን የኔ መድረክ ነው ከኔ ጋር ነው እንትን ያሉት፣ ከህዝብ ጋር በደንብ እንትን ያሉት። የዋዠቀ አቋም አላየሁባቸው። በኦሮሞስ ከዛ ደግሞ ሌላው ደግሞ ከአማራ ውስጥ ደግሞ እንዲሁ የምትሰማቸው ለምሳሌ አሁን ዩሪ ደግሞ በዛ አዘር ሳይድ ዩሪ የሚናገረውን የሚያውቅ ልጅ ነው። ዩሪ በቃ ስለሚያወራው ነገር ግንዛቤ ያለው ልጅ ነው፣ እውቀት ያለው ልጅ ነው። በጣም እንዴ በደንብ ያውቃል፣ እውቀት አለው። አሁን እኮ ወይ ዩሪን አልደገፉ ወይ ዩናይትድ አኪላን አለመደገፍ ምናምን እሱ ለነሱ ልተው፣ ግን እኔ ሳወያያቸው የታዘብኩትን ነው የምነግርህ። ሌላ ቅድስት አዲስ የመጣች አማራ ናት፣ ግን እሳት የምትተፋ ቅድስትን ታውቃታለህ? ቅድስት አወቅኳት። አንተ ቤት ነው አይደለ መምጣት የጀመረችው? የምትገባውም አንተ ቤት። ቅድስት ጎበዝ ናት፣ በጣም እሳት የምትተፋ ናት። እሷ ራሱ በጣም ጎበዝ ናት። እነዚህ አሉ። ከዛ ከኦሮሞ ፖለቲከኞች አያናም ልክ እንደዚሁ ከዚህ በፊት ልክ ቲክቶክ ላይ ሲመጣ ማስታወሳለሁ። እንዴ አንተ ቤት ነው ሌላ እና በጣም ጨዋ ነው። ስታከብረው አክብሮ ማውራት ያውቅበታል። እንዴ ጸያፍ ንግግር አይመቸውም። ደስ የሚል ልጅ ነው። እኔ ይመቸኛል። አያና ስትሰድበው ደግሞ እንዴት አድርጎ መስበር እንዳለበት ያውቃል። ፖለቲካ ይችላል ልጁ። እንዴ በደንብ ይችላል። ብዙ ሰው አያና አይሳደብም ይላል። እንዴ ይገባላል። አያና የሚናገረው ከገባ በደንብ ነው የሚጀልጥ። ግን በፖለቲካ ቤተራ እናት ምናምን ሳይሆን በሚገባ መልኩ ጽድት ያለ። አሁን ቴዲ አይሳደብም ትላላችሁ፣ ይላጫል። እናት እንደዚህ ትሁን ምናምን ብሎ ቴዲ አይሰድብም። ልጭት ግን ያደርጋል። ይሄ ነው ፖለቲካ ማለት። ያና በጣም ደስ ይለኛል። ጎበዝ ነው። ራጁ ጎበዝ ነው። በጣም ስነምግባር ራጁ ደስ ይለኛል። እኔ ራጁ አሪፍ ልጅ ነው። እኔም ይመቸኛል። በጣም ምርጥ ልጅ ነው። ቴዳይ ራጁ አንደኛ ራጁ ሞገስ ያለው ፖለቲከኛ ነው። ደስ የሚል ነው። አይ የሆነ መልካም ነገር አለው ልጁ። አንዳንዴ በፖለቲካ ብትለያይም የምታከብረው ሰው መኖር አለበት ብዬ አስባለሁ። ፖለቲካ መለያየት ችግር የለም። እውቀቱን ግን ማክበር፣ እውቀቱን አፕሪሺየት ማድረግ ጥሩ ነው ብዬ አስባለሁ። አንዳንዴ አሁን እኔ ራጁ ከዚህ በፊት የዛሬ 2-3 ዓመት የነበረብኝ ፈተና አዋይቻቸው ከጨረስኩኝ በኋላ ቤታቸውን ከፍተው እኔ ቴንኪ ብሎኝ ሄደው ይረግጠዋል። ይሄ የታወቀ
እኔ ቤት የነበሩ ሰዎች ፎቶ የተዘቅዝቆ የሚሰደብበት ቤት ውስጥ ቁጭ ብለው አይገርምም ይለዋል ስሰደብ። ራጁ ግን ብዙ ጊዜ ከማን የሚቆጣ ሰው ነው ማለት ለሐቁ የሚኖር ታውቃለህ። በቃ ብዙ ጊዜ የሚመሰክር እንደዚህ አይነት ሰዎች እኮ ይጎዳሉ። የሚደብር ምንድን ነው? ይቺ ዓለም ለቀጣፊዎች ምቹ ናት። እውነትን ለማውጣት፣ እውነትን ለመናገር፣ እውነትን ለህዝብ ለማስፈር ስትመጣ ብዙ ጊዜ ድብደባ ይበዛና ሳይድ ትይዛለህ ወይ ከመጣህበት ነገር ያስተዋል። ልትናገር የመጣው ሌላ ነው፣ ልታስተላልፍ የመጣው ሌላ ነው። ከወጀቡ ብዛት ግን ሊያጥፉ ሊሰብሩ ይችላሉ። እዚህ አይነት ነገር ብዙ ጊዜ የተለመደ ነው። በተለይ ኢትዮጵያውያን እንደዛ አይነት ባህሪ አይቻሉ። ለዚህ ነው መስሚያዬን ጥጥ ያደረኩት። እኔ በፈለግኩ መንገድ የምሄደው ምንም ብትል ነገ ተቀይሮ ሌላ ሊሆንብህ ይችላል። እና ያንተ የጠቀመ ነገር ምንድን ነው? አንደኛ ፕሮፌሽናል ጋዜጠኛ መማር ትምህርቱን፣ ሁለተኛ ከዛ ከተማርከው ውጪ ወይ ፍንክች አለ ማለት በፕሪንሲፕል መጓዝ በብዙ ትችቶች እንዳይደርሱብህ አድርገዋል። ሌላው አወያይነ ጥንቡቅ አትልም። አወያይነ ገባህ? አወያይ እውነት አዳምጣል። ትዕግስቱ ራሱ ቀላል አይደለም። ብዙ ሰው እኮ ያመልጠዋል በመሃል አወያይ የሆንና ይስታል። ያንተ ግን ያ የመኖሩ ኳሊቲ በጣም በጣም ደስ የሚል በጣም 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 ያ አፕሪሺየት የሚደረግ ነው። ሌሎችም ቢፈጠሩ ደስ ይለኛል፣ ግን አልቻሉበትም። ሌሎቹም አወያየት አይችሉ። የሆነ ጊዜ ሆይ ሆይ ያስብላሉ፣ ከዛ ልም ይላሉ። አጀንዳ ብቻ ፈላጊ ናቸውና ያ አሪፍ ነገር ነው ከአንተ ያየሁት። መበርታት። ከጉራጌ ስዩም አለ። ስዩሜን አረሰው። ስዩሜ አሪፍ ልጅ ነው። እኔ በሳቅ ይገለኛል። ሀብትሽ አዲስ ታይምስ ሌላ ቤትም ሲገባ ሲወያይ በመሀል ያመልጠውና ቴዲ ሻ ይላል። ቴዲ ይላል። እኔ ቤት አሁን ስናወራ በመሀል ቴዲ ልል ውይ የሆነ ይቅርታ ይለኛል። እና አንተ ቤት ሚሊዮን ጊዜ ስለሚገባ ይመስለኛል አፉ ላይ የሚመጣው በሙሉ አንተ ትሽዬ እንዴት ነህ? ቴዲ ብሎ ነው የሚመጣው። ካያችሁት አዲስ ታይምስ የትም ቤት አስገቡት። ማን ነው የሚባለው ቤት? ኤድመንድ የሚባለው ቤት ይግባ፣ የሆነ ቤት ይግባ፣ ብቻ ይወያይ። እና አማራ ኪላ ጋር ይግባ፣ ሊወያይ ይገባል። በመሀል ግን ያንተ ስምን ሳይጠራ በታሪክ 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 አይወጣም። ቴዲ ሻ ይላል። በመሀል ያመጣ ልልም የፈለግኩ ገብቷል። ቴዲ ይላል። አረ ሰውየው ይስቅና ይመልሳል። ያ ኤድመንድ ኢትዮጵያ ገብቷል የሚባለው እውነት ነው? እኔ እንጃ አላየሁም። አይ የሆነ ነገር ፖስቶ አየው፣ ግን ይሁን አላውቅም። ይሁን አላውቅም። ኢትዮጵያ ገባ። ኦኬ። አይመስለኝም። አላየሁም። አይመስለኝም። ዝም ብሎ ፖስቶ ነው እንጂ አይመስለኝም። ያ ፖስቶ። ሌላ ምን አዲስ አለ? ሄደ አዲስ ነገር ዮኒ ከምን ይሁንልህ ከየአይነቱ አንተ ቤት የማይወራ ፖለቲካ የለም። አዲስ ነገር ከምን ላድርግልን ነው ከለምዶብኝ። በልተህ አስተካክ። አይ የገባ አይመስለኝም። ሞጣ አንተ ቤት እየመጣ ሀሳብ እየሰጠ ነው። እሱም ደግሞ ለውጥ ነው። ሞጣ በጣም በነገር ላይ አሁን እንደዚህ ስርዓት ያለበት ውይይት ላይ እኔ አንድ ከሞጣ የታዘብኩት በስርዓት በቁም ነገር አንዳንዴ እንደውም አሁን እኔ ይሄ ስድብ ነው ተው ምናምን ስለው እሺ በምን ላስተካክሉ ይላል። በጣም ታዛዥ ትሁት ሆኖ ነው በቃ የሚያወራው እና ከባድ ፖለቲካ የሚሰራ ሰው ነው። ድምፁ ራሱ ሞገሱ ራሱ በቃ በ8 ደቂቃ ውስጥ የሚሰራው ፖለቲካ በዛ ላይ አይከራከርም። ለምሳሌ ሞጣ ይሄ ነገር ስድብ ነው አቁም ምናምን ካልኩት እሺ እና በጣም የሚገርም ፖለቲከኛ ነው ሞጣ። ከሌሎች ጋር ሲወያይ ማለት እንዴ በጣም ሰባብሮ ቁጭ የሚያደርግ ፖለቲከኛ ነው። እሱ ምንድነው መሰለ ችግሩ፣ ለምሳሌ ወይ ሌላ ቦታ ይገባና ይተነክሱታል። ስድብ ምናምን ካለ በሚጫወቱት የመጫወቻ ሜዳ ያጫወታቸዋል። ግን ትልልቅ መድረክ ላይ በስነስርዓት የምታወራበት ቦታ ላይ ካለ ጠብቀህ የምታወራበት ቦታ ላይ ወንድሜ በጣም ከባድ ሰው ነው ሞጣ። አይ በጣም አሪፍ። አይ እንደዚህ መታዘብ ራሱ ደስ የሚል ሞጣ። ሰምተሃል እንግዲህ ፖለቲካውን በደንብ ምን አለኝ አንዱ፣ አረ ጽሁፉን አስተካክለው ምን አለ ፋብሪዞ ዩ ኒድ ቱ ሴይ ሶሪ አርሰናል ፈኒ አለ።
አርሰናል ፋን ማለት እኮ አርሰናል ፈኒ ብለህ ጽፈህ እንዴት ሶሪ ልበል አባቴ። መንሱርን ትእዛዝ ባልከኝ ቬሪ ፈኒ መንሱር ጀማል መንሱሬ። አይ አሁን ስለገባ በቃ አንተም ወደ ቤት ፈጣ በልልኝ አባ፣ አጫውታቸው። መልካም ጊዜ ሆንልህ ሄዳ። በቃ ካለ እንገናኛለን። ቴንክ ዩ። ማታ ላይ ከች ካል ካለው በቃ እናወራለን። አዳዲስ ነገሮች ምናምን ሲኖሩ ደስ ይለኛል። እያደገ መሄድ ነገር ስለሆነ ያ ኦፍ ኮርስ በሰፊው እንጫወተዋለን። ያ ክበርልኝ። ቴንክ ዩ። መልካም ጊዜ ቴዳ። እሺ ብራዘር ቴንክ ዩ። ይመች ብሮ።